የጠባሁት አንተሽ ነው ማቲ ሁሉ ገንዘብ ብር ስትሰጪ ምናምን እያነሳሁ 200 ብር አስቀምጣለሁና ሱቅ እያለን አንቺ ወልደሽ አራስ በነበርሽበት ሰዓት እሺ የዛኔ ምናምን ያስቀመጥኩት ከሱቅ ምናምን እያነሳሁኝ 200 ብር አስቀምጣለሁ። ሱቅ ላይም እንደማስቀምጥ ታውቂያለሽ? አላቅም እኔ ምንም ማለት ለሱቅ ምናምን እያልኩኝ አዲስማ ላንቺ አዲስ ነው። እዚህ እንደምቆጥብ አታውቂም። ሱቅ ግን 200 ብር ምናምን እንደማስቀምጥ ታውቂያለሽ አይደል? የሱቅ ብለን እና ሰው ሲከፍልልኝ ከመሳፈሪያ ላይ ምናምን የተረፈውን ሰው ድንገት ሲከፍልልኝ የምታወቀው ሰው አብረን ከሄደ ምናምን ሲከፍሉልኝ እኔ እያመጣሁኝ ያስቀምጣለሁ። እዚህ ውስጥ ታረጋለሽ? ለምንድን ነው ይሄ ሁሉ? እሺ እንጂ አንድ ቀን ያስፈልገናል ብዬ እናንተ ምን እንደምልሽ አላውቅም። ታልክሽ በቃ ደረሽልኝ እና ደረሽልኝ። እኔ እሷ ብቻ ነች እያልኩ ነበር። አንቺም ደረሽልኝ። እንኳን ለዚህ ደረሽልኝ እናቴ እኮ እህትሽን ለመርዳት ደረሽ። አልሐምዱሊላህ ነኔ ጌታ እንኳን ደስ አለሽ። ጥሩ ትምህርት አስተማርሻል። እሺ ጥሩ ትምህርት አስተማርሻል። ለእህትሽ ደረሰች እሷ አልሐምዱሊላህ። ትንሽ እኮ ነው። ኧረ ትንሽ አይደለም። ጨንቋን ነበር እህትሽ ጨንቋን ነበር። ልጅ ተቃጠለ ፀሐዩንም አባቴ ደረሽ። አልሐምዱሊላህ በቃ ታልክሽ። ያው ደረሰች እህትሽ ደረሰችልሽ። ያው አስተማርሻት ጥሩ ነገር። አንቺ ብቻ ስትጨነቂ ነበር። ያው ደረሰችልሽ። አንቺ ከምታረጊ እኮ የሩብ ግማሹ ነው። ለምን በቃ ሐሳብሽ ብቻ በቃ አልሐምዱሊላህ ሳይሆን እኔ ሐሳብሽ ነው እያስለቀሰኝ ያለው ሐሳብሽ ነው ማቲ። እኔ እስከዛሬ ብቻ የልጅ አዋቂ በቃ ታልክሽ። ያው እናቴ የልጅ አዋቂ እኔ ብቻዬን አይደለም። አጋላችሽ አገኘሽ። ጥሩ ትምህርት ሰጠሻት፣ አስተማርሻት። ደረሰችልኝ። አልሐምዱሊላህ። ኧረ ተነሺ ልጁ በየዓመቱ እኮ እኔ ያስለመደ ነገር ነበርና ያ ነገር ቀረባቸው ብዬ እየተጨናነኩኝ ችግር የለውም እኮ ወጪ እየተፈራረቀብኝ ቤት እያሰራው ምናምን። እሺ በቃ ተነሺ። ይኸው ደረሰችልሽ። እኔ እኮ ደረሰችልሽ። ይኸው ተነሺ። እንድታለቅሽ ምናምን እኮ አይደለም ይሄን በሰጠው ዝም ብያችሁ እኮ አሁንም ማጠራቀም ይችል ነበር፣ ግን የምትጨናነቂ አይችልም ሰጠው። በቃ ተነሺ። ይኸው ስለዚህ ተነሺ። አባቴ እያለቀሰ ነው። ተነሺ። በቃ ተነሺ። ያው አመመው ልጁም ፀሐይ ላይ ሆነ። ደስታኑን እያለቀስኩኝ ያለው በቃ ተነሺ። አልሐምዱሊላህ በይ። እሺ አሁን በዚህ ሂደሽ ማለት ነው። አልሐምዱሊላህ በይ። ቆጥሬዋለሁ። ተነሺ። ምን እንደምልሽ ከጎደለሽ ከሌላ ሰው ትሞያለሽ፣ ግን እስከ 30,000 ብር አለው። 30,000 ብር ብዙ ነው ማቲ፣ ብዙ ነው። ልጁ ፀሐይ በቃ ይግራ። ልጁም አባቴ እየተጨነቀ ነው። ይበቃሻል። የኔ እናት ይኸው ደረሰችልሽ። በቃ አመሰግናለሁኝ። ያ ረብ ጌታዬ አላህ ያሳድግሽ። አላህ አይለያችሁ። አላህ ያስደስታችሁ። እናቴ አላህ ያሳድግሽ። የልጆቼ እናት ነሽ ታውቂያለሽ አይደል? አንቺ የልጆቼ እናት ነሽ። የኔ እህት ብቻ አይደለሽም፣ ለልጆቼም እናት ነሽ። ምግብ ምናምን ሰርቼ አላውቅም፣ የምትሰራልኝ እሷ ናት። ሁሉ ነገር ለኔ ብላ ብዙ ዋጋ የከፈለች እህቴ ናት። እህቴ ናት ብቻ ማለት ነው። በቃ ልጁም ተቃጠለ። ሲበቃል አሁን በቃ ፀሐዩን አቃጠለ። ያሟል እኮ ልጁን። በቃ አታልቅሽ። ያ ለቅሶ በቃ አልሐምዱሊላህ። ለአላህ ምስጋና ይድረሰው። አልሐምዱሊላህ። ነገ ለትልቁ ትደርሳለች። ዛሬ አንቺ ያን አስደሰተች፣ አላህ አስደሰተ። በዚህ አሁን የፈለግሽውን ነገር መግዛት ትችያለሽ። በቃ ገዝቼ እመጣለሁ። ቀጥታ ወደ እንትን ልሂድ። ዛሬ ገበያ ቀን ነው። አቃተኝ በቃ እኔ ማመን ያቃተኝ ብቻ በቃ ገዝቼ እመጣለሁ። ከዛ በኋላ ዳር ላይ ውጭ እስቲ ዳር ላይ ውጭ የሚያመው ልጅ ምን ይሆናል ማለት ነው። እህቴ ብቻ አይደለችም፣ ሁሉ ነገሬ ናት። ሁሉ ነገሬ ማለት ነውና በቃ የልጆቼ እናት ናት። እኔ እናት ነኝ ማለት ራሱ አንዳንዴ ይከብደኛልና ማማ እስቲ ለሷ ከሌለች ሴቷ ልጄ አትተኛም። ለሊት ተነስታ እማትስ ትላለች እና በጣም ነው የምትወዳት። የኛው ልጅ እንደውም እኔ አሁን እየለመደኝ ነው እኔን
ከማማ ይልቅ ማለት ነው። በማማ ሰዓት በጣም ጡጦ ነበረ መጣባውና የኛውን ጡጦ እንኳን አስትቼዋለሁኝና ለልጆቼ እናት ነሽ ማቲ እኔ ያንቺን ውለታ ከፍዬ አልጨርስም። ብድር መላሽ ያድርገኝ ላንቺ ማለት ነው። ወላሂ ለአዚም ነው ምልሽ። አውቃለሁ በጣም እጮህባታለሁ። በመወደው ሰው በጣም እጮሃለሁ። በነገራችሁ ላይ በምጠላው ሰው ምንም ነገር አይመስለኝም። ወላሂ ነው የምላችሁ ምንም ነገር ነው የማይመስለኝና ምጠላችሁ ከሆነ ቼክም አላደርጋችሁም። በእናንተም አልናደድም ምናምን የምናደድበት ቦታ ላይ ያለኝ ሰው የምጮህበት ምናምን ቦታ ላይ ያለኝ ሰዋት ምናምን በፍቅር ነው። በቃ ደህና ሰው እንድትሆንልኝ ነው፣ ጥሩ ሰው እንድትሆንልኝ ነው። እና አላቅም ምን እንደምል ብቻ ግን በቃ እወድሻለሁ። እኔም እወድሻለሁ። እኔም ደግሞ እጥፍ እወድሻለሁ። አላህ ያሳድግሽ፣ ለትልቁ ደረጃ አብቃሽ። እህቷ በተጨነቀችበት ልጆቼ ባዘነችበት በቆዘመችበት ደረሰችላት እህቷ። መብላት እኮ ሁሌም እንበላለን። አይተውታል ብሩ ሁሌም እኮ መብላት እንበላለን። እኔ በነገራችሁ ላይ ያስለመድኳችሁ ነገር አንዴ እንዲቋረጥ አልፈልግም። በዛው እንዲቀጥል ነው የምፈልገውና ማድረግ የማልችል ነገር ከሆነ ባላስለመዳቸው ምናምን ደስ ይለኛል። ግን በቃ ማድረግ እችላለሁኝ ብዬ ኃላፊነትን ወስጃለሁኝ። አንዴ የቤቱ ታላቅ ልጅ ነኝ። ብዙ ነገር ከኔ ነው የሚጠበቀው። እንዲሁ ነው የሚሄደውና ነው እንሂድ። አልቀየረንም። ችግር የለውም። እና ወዶቼ ገበያ እንገናኝ። እሺ ወዳችኋለሁ። ከዛ ከገበያ መልስ ደግሞ እንገናኛለን ማለት ነው። አብራችሁ ነው በቃ ብሩ እዚህ ውስጥ ነው። እንሂድ እዛ። እንዲሁ ነው የሚሄደው። አሜን አሜን አሜን። ሀብቱን ይዘን ብንመጣ ህይወት ገበያው ዳገቱን አያችሁት? አሁን ይሄንን ነው የምንወርደው እዛ እንትን አይደለም ገበያውን ቤት መተናል አስነድተን ምናምን አሁን ማዘርዋልና ሲስተር ምናምን ነገር ሰርፕራይዝ እናደርጋለን። ያው የእህቴ ውጤት ነው ይሄ። ነዳው ከኋላ ነዳው ና ቢቲ አስበከዋል። ታሪኩን እነግርሃለሁ። ብር አጥቼ ማለት ነው እህቴ ታሪክ ሰርታ ነው ገባክ? 30,000 ብር በቃ አጠራቅማ ለገበያ ብዬ የሰጠዋት እንዳሉ 200 ብር እያስቀመጠች ደብቃ ዛሬ ግን አየክ አይደለ? ለዚህ በቅተናል ማለት ነው። የለም ከማለት ልጅ ይወለድ የሚጠቅም ወይ ነው ወጋው ልብስ ያጠበች ነበር እናቴ እንዴ ያጠበ ካሜራማን ነው አጠገብሻል በጣም ቆጣችሁ ውጤትሽኒ አሁን አትጅብ እና ያው ገዛን ነው ምልሽ። ያው ለዚህ በቃች እህቴ። እሷ በቆጠበችው ብር የሰጠዋት 200 እያስቀመጠች ምናምን ለዚህ አኮራሽኝ። እውነት እኔ ምን እንደምልሽ አላውቅም። ቃል የለኝ አደገችልኝ ለዚህ በቃችልኝ። እና 30,000 ብር ኧረ ጨመርላት 5,000 አጥጃሽ ነኝ። ኧረ ጨመርላት ስታገባ ምን ጥልላት ምንድነው ግድ ይሄ ለንካም ይመጣል። ይሄ ምታክል ለኒካዬ ዋይፋይ ነው ይታያል ካሜራ ላይ ድፍረቷን ደግሞ ይሄው ምን አለ እቺ ምታክል ለኒካዬ እውነት ነው ያንሳታ እቺ ምታክል እኔ በአናት ተከርብቼ እንደዚህ ደግስልሻለሁ ደግሳለሁ ድራታለሁ ምናምን መደግሰው አለች እኮ እሷ ራሱ ሆቴል ነው የሚደገሰው። በአጠቃላይ በቃ እኔ ምን እንደምልሽ አላቅም። ላንቺ ቃል የለኝም። የልጆቼ እናት ነሽ፣ የኔ መከታዬ ነሽ፣ እህቴ ነሽ፣ አማካሪ ነሽ፣ ሁሉ ነገር ነሽ። ምን እንደምልሽ አላቅም ማለት ነው።
እና እናቴ አንድ ነበርሽ የምታስበው አሁን ሁለት ነሻል ሆንኩኝ። ያንቺ ውጤት ነው ተካው ውጤት እውነት ነው። ታናናሾች ታላላቆችን እያዩ ያድጋሉ። ታላቅ ባለጌ ከሆነ ታናሽም ባለጌ ይሆናል፣ ታላቅ ጨዋ ከሆነ ታናሽም ጨዋ ይሆናል የሚለው ሐሳብ ኃይለኛ ውሃ እየጠጣ ነው አይቼዋለሁ። እና እዛ በበቃይ ጠጥቷል፣ መንገድ ላይ ምናምን ስናመጣው ጠጥቷል። እና በበቃይ ኧረ እንዴት ያምራል! እንደራሷም ያምራል። እንደማቲ ወንድሜ ነው። እሺ መልእክት አስተላልፊ እስቲ ለኦዲየንስ መልእክት አስተላልፊ። እሺ ልጄስ በመጀመሪያ አስተኛው ወገቧ ላይ ነበር ያው አሞታል። እውነት ነው እና አስተኛው ወገቤ ላይ እናት የኔ ፍቅር። እሺ አሁን መልእክት አስተላልፊ እስቲ ለአንቺን በአንቺ እድሜ ላሉት ምን ተማራችሁ? በመጀመሪያ ኮሜንት ላይ ጻፉ። በዚህ ማለት እኔ ስጨናነቅ እዚች ጋር ለገበያ ተብሎ 1 10 20 ምናምን የሚቀመጥ ተጠራቅሞ ቁም ነገር እንደሚሰራ ዛሬ አይታችኋል እናንተና አንቺ ደግሞ ምን አነሳሳሽ እስቲ ይሄንን ነገር ለማድረግ? በመጀመሪያ ነይ እናቴ ቁሚ።